ኢትዮጵያ ውስጥ የእንስሳት ተዋጽኦ ያላቸው የቅባት ምግቦችን በመመገብ እንታወቃለን። ነገር ግን እነዚህ ከፍተኛ ገንዘብ የሚያስወጡት የቅባት አይነቶች በጤናችን ላይ ጉዳት እንደሚያስከትሉ ዶክተር ዳዊት አማረ የውስጥ ደዌ ስፔሻሊስት ይመክሩናል። በተለይ ቅባት የበዛበት ምግብ መመገብ አደጋው የከፋ እንደሆነ ጥቂት ደቂቃ ያጫውቱናል ዶክተር ዳዊት አማረ። እንግዲህ ዶክተር ሁልጊዜ በዓመት በዓል አንዳንድ ቁም ነገሮችን ለማስተላለፍ እንሞክራለን። እኔ ስፔሲፊክ ለማንሳት የፈለኩት ኢትዮጵያ ውስጥ በጣም የተለመደው የቅቤን ለጤና ጥሩ ነው ወይ? እንደውም በአፍንጫ ሁሉ ይጠጣል እኮ እኛ ሀገር። መልካም እንግዲህ ምንድነው ቅባትን በአጠቃላይ ስናይ ያው ጠቃሚ ከሚባሉት የምግብ ክፍሎች አንዱ ነው እና ብዙ ጊዜ የሚባለው አንድ ሰው ከሚመገበው የምግብ አይነት የቅባት መጠኑ ከ20 እስከ 35% በኖርማል ጊዜ መጠቀም ይችላል ይላል። ያ ማለት ነው ግን የቅባት ምንጭ ከተለያዩ ሊሆን ይችላል። ለምሳሌ ከአትክልት ተዋጽኦ እናገኛለን፣ ከእንስሳትም እናገኛለን። ለምሳሌ ብንወስድ ቅቤ ራሱ ከእንስሳት ተዋጽኦ የሚገኝ ስለሆነ የኮሌስትሮል አይነቱ ወይም ደግሞ ይሄ በተለይ ሰውነታችን ውስጥ ገብቶ ጉዳት ሊያስከትል ይችላል ተብሎ ከሚገመቱት ነው አንዱ ነው። ስለዚህ እዛ ላይ ጥንቃቄ መደረግ በጣም አስፈላጊ ነው። ያ በተለይ ከመጠን አንፃር። በአጠቃላይ ስናየው ግን ቅባት ያለው ነገር ለሰውነታችን ጠቃሚ ነው። ለምሳሌ አንዳንድ ቫይታሚኖች አሉ፣ ቫይታሚን ኤ፣ ዲ፣ ኢ የምንላቸው ቅባት ያለው ነገር ወይም ምግብ ውስጥ ማምተው ወደ ሰውነታቸው ይገባሉ። በሁለተኛና ዋነኛው ግን ቅባት ያለው ነገር የኢነርጂ ወይም ደግሞ ኃይል ሰጭም ስለሆነ መጠኑ ላይ ትኩረት አድርገን ብንጠቀም ያው ዝሮ ጥቅምም አለው። ጉዳቱ የሚኖረው ግን ብዙ ጊዜ በተለይ ከመጠን በላይ ስንጠቀም ያንን ችግር ከመጠን በላይ የሚባለው አሁን ለምሳሌ አሁን ኢትዮጵያ ውስጥ አሁን ቅቤ እንደውም በጣም ተፈላጊ ከመሆኑ በላይ ዋጋውን በጣም ውድ እየሆነ ነው የመጣው። መጠን የሚባለው ነገር ምንድን ነው? ለምሳሌ እኛ ሀገር ክትፎ ያለ ቅቤ አይሰራም፣ ዶሮ ያለ ቅቤ አይሰራም። እና እንዴት ነው አንድ ሰው በቀን ወይ መውሰድ የሚገባው መጠን አለ? ምሳሌ ብንወስድ 1 ግራም ፋት ወደ 9 ኪሎ ካሎሪ ይሰጠናል። ከአንድ ከካርቦሃይድሬት ወይም ከፕሮቲን ከምናገኘው እጥፍ እንደማለት ነው። ስለዚህ ያንን ቁጥር ወደ እንደው ለማስላት እንኳን ብንሞክር ራሱ አንድ ሰው ጤናማ የሚባለውን የቅቤ መጠን ከ2 የሻይ ማንኪያ መብለጥ የለበትም ተብሎ ነው የሚታሰበው። 2 የሻይ ማንኪያማ እኛ ሀገር እኮ ማሟሻ እንደ ማሟሻ ነገር ነው የምትጠቀምበት። በመጠን ደረጃ ስናየው በጣም ብዙ ነው። በሁለተኛ ደረጃ ደግሞ በጣም ከፍተኛ ከመሆኑ የተነሳ ክብደት በመጨመር ወይም በማንኛውም ነገር በሚከሰትበት ጊዜ ከፍተኛ የሆነ አስተዋጽኦ ያደርጋል እና በቀኝም በግራም ዝሮ ችግር ማስከተሉ አይቀርምና መጠን ላይ በጣም ትኩረት ተደርጎ መታየት አለበት። አሁን ቀደም ሲል እንደነገርኩ እኛ ሀገር ውስጥ ኦልሞስት በሁሉም የኢትዮጵያ ክልል ማለት ይቻላል በጣም ብዙ ተጠቃሚ ነው ያለው። በሌላ በኩል ደግሞ በጣም ጎጂ ነው የሚባለው። በሕክምና እንትን አይደገፍም ነው የሚባለው። አሁን 2 የሻይ ማንኪያ ቅቤ እንደው እኛ ሀገር እኮ እንደው ለማማፊያነት ነው እንጂ ለምግብነት እንኳን ሊሆን የሚችል አይደለም። ስለዚህ በብዛት ነው የምንጠቀመው። በብዛት በመጠቀማችን ምንድን ነው የምንጎዳው ነገር? አንደኛ ደማችን ውስጥ የኮሌስትሮል መጠን ከፍ በማድረግ፣ በሁለተኛ ደግሞ ክብደት መጨመር የመሳሰሉት ችግሮችን ይከሰቱና አሁን ለምሳሌ ስኳር፣ ግፊት የመሳሰሉት ችግሮችን በቀላሉ ተጠቂዎች የመሆን እድላችን ከፍተኛ ይሆናል። በተለይም አሁን የቅባት ምግቦች በሚያስከትሉት መዘዝ እንግዲህ አንዳንድ ባለሙያዎች እንደሚናገሩት ከሆነ ድንገተኛ ሞትም የሚባሉ ነገሮች ይፈጠራሉ። ለምሳሌ ልቡ ተዘጋ ምናምን እንደዚህ የሚባል አለ። በእናንተ የሕክምና ቋንቋ ብዙ የምትሉት ነገር አለ እና ለእነዚህ አስተዋጽኦ ያበረክታሉ የቅባት ምግቦች? እውነት ነው። ምንድነው በተለይ ይሄ ድንገተኛ ሞት የሚከሰተው በተለያየ ምክንያቶች ሊሆን ይችላሉ። እንደውም ያው አንተም ሰምተህ ሊሆን ይችላል፣ እኛም ሁላችንም የምንሰማው ነው። እንደው ትላንትና አብረን እኮ ነበርን፣ እንደው ማታ ኮራት በልተን ስንለያይ ጠዋት እንደዚህ ሞቶ ተገኘ ምናምን ይባላል አንዳንድ ሰው እና እነዚህ በአብዛኛው ከእንደዚህ አይነት ነገሮችም ሊመጡ ይችላሉ። እንደ ቸልተኝነት የሚቆጠር ነገር ነው። አንድ ሰው ያልታወቀ የቆየ በሽታ ሊኖርበት ይችላል። ለምሳሌ እንደ ግፊት፣ ስኳር፣ የልብ ችግር፣ አሁን ቅድም ያልኩትም በተለይ ከኮሌስትሮል ተዋጽኦ ጋር በተያያዘ የቆየ ችግር ይኖርና መጨረሻውን ሲከሰት በድንገት ሊሆን ይችላል።
ለዛ ህልፈተ ህይወት ምክንያት ድንገት ሊሆን ይችላል። በሽታው ግን የቆየ ሊሆን ይችላል። በሁለተኛ ደረጃ ለምሳሌ ችግር ያለባቸው ሰዎች፣ የልብ በሽታ፣ ግፊት ያለባቸው፣ ስኳር ያለባቸው መድኃኒት አብዝቶ ከመውሰድና ካለመውሰድ ጋር በተያያዘ ሊከሰት የሚችል አጣዳፊ ወይም ደግሞ ድንገተኛ ሞት ምክንያት ሊሆን ይችላል እና በተለይ ይሄ ራስን አለማወቅ ከጤና ጋር በተያያዙ ምን ደረጃ ላይ እንዳለ አንድ ሰው ካላወቀ አሁን ላልከው ለድንገተኛ መሞት ምክንያት ሊሆንበት ማለት ነው። አሁን አንዳንድ ጊዜ ይሄ የቅባት ምግቦችን ስትበሉ አትክልትም ብሉ ይባላል። አሁን በዓመት በዓል የቅባት ምግብ እየተበላ አትክልት እኔ በግሌ ልምዱም የለኝም ራሱ እንደዚህ አይነት ነገር ብዙዎቻችን ጋር ያለ ነገር ነው እና ምንድነው ከአትክልት ጋር የሚያገናኘው ነው? ያ ምንድነው ማመጣጠን የሚባለው ነው። አትክልት ብቻ ማለት ነው። ቅባቱ ምን ሊያደርገው ይችላል? አንድ ሰው ስጋዊ ፕሮቲን ብቻ በመመገብ ኢነርጂ ብቻ ስላገኘ ያ ሰው ጤነኛ ነው ወይም የበላውን ነገር ጥቅም ላይ አውሎታል ለማለት አይቻልም። እንደውም አንዳንዴ ከጤና ይልቅ በሽታም ሊያስከትልበት ይችላል እና የጤና ጠንቁ በተለይ ከዓመት በዓልና ወይም በኦኬሽን ጊዜ በሚፈጠረው የበለጠ ችግር ሊያስከትል ይችላል እና አመጣጥነው መመገብ የሚለውን ፕሪንሲፕል ስንከተል አንዱ ምንድነው ከአትክልትም ከፕሮቲኑም ከፋቱም ከምንም የተውጣጣ ምግብ መመገብ መቻል አለብን። ዶክተር እንዴት ነው አንተም በእንደዚህ አይነት ነገሮች ላይ በጣም የቅባት ምግቦችን እንዴት የምታየው? እውነት እናንተ እንደምትናገሩት የሕክምና ባለሙያዎች እንደምትናገሩት በአመጋገባችሁ ላይ እንደዚህ አይነት ነገር ምክንያቱም ሁላችንም ያው ኢትዮጵያ ውስጥ እንግዲህ ባህላችን ስለሆነ ነው እንደዛ የምናደርገው እና እናንተ ጋር እንዴት ነው ታውቁታላችሁ ግን ታደርጉታላችሁ? እና እንግዲህ ምንድነው ያው እሱም ማናችንም ብንሆን ከማህበረሰቡ የቀን ሰዎች ነው። የተለየ አይነት እውቀቱ ያለው ሰው ኢንዲቪዥዋላይዝድ ነው፣ ከሰው ሰው ይለያያል። ስለዚህ ሁሉም ያወቀ ተግባር ላይ ያውለው አላያውለውም በሌላ ፊልድም እንደምናየው ነው። በተቻለ መጠን ግን ያንን ነገር የቻለውን ያክል ማንም ሰው ይሞክራል የሚል ግምት ነው ያለኝ እንጂ ሙሉ በሙሉ እንደሚባለው መጽሐፍ ላይ ስለተጻፈ ወይም እውቀቱ ስላለው ሁሉም ሰው ይተገብረዋል ለማለት ያዳግታል። ዶክተር ስለ ዓመት በዓል እንደው የተለየ የምታደርገው ነገር አለ ቤት? በዓመት በዓል ጊዜ ያው ዞሮ ዞሮ እንደማንም ኢትዮጵያዊ የሚከበረው ነገር ነው። የገና በዓል ጨዋታ አይተህ ታውቃለህ? ተካፍያ አላውቅም ግን አይቼ አውቃለሁ። አይተህ ታውቃለህ? በአሁኑ ሰዓት የለም ኦልሞስት የለም ማለት ይችላለሁ። የገና በዓልም እንደምታውቀው ደግሞ ትንሽ የፈረንጆቹ ነገር እየወረሰን ነው ያለው። እንደው የሚሰማ ነገር አለ? ያው እንግዲህ ያም አሁን የመጣ ባህልም ስለሆነ ትንሽ ግሎባላይዜሽን ብለው በሚለው እንያዘውና እኛ እንግዲህ የቻልነውን ያክል ብዙ ሰውን ኢኮኖሚም ለማሸነፍ ያለውን ህይወቱን ለመቀየር ለፋቀና በሚልበት ጊዜ የነበሩን ጥሩ ጥሩ ባህሎችም አብረው እየጠፉ ይመስለኛል ሳስበው። በእርግጥ ስናያቸው ጠቃሚም ነበሩ። ለምሳሌ የራሱ የቻለ የስፖርት አክቲቪቲም ነበር። ሰውነትም ይንቀሳቀሳል ምንም ይላል። በባህሉ ጊዜም ብቻ ሳይሆን በሌላ ጊዜ የሚደረጉ ማንኛቸውም እንቅስቃሴዎች ከባህሉን ጠብቀው በሚሄዱበት ጊዜ የራሱ የሆነ ኮንትሪቢዩሽንም ነበረው እና አለመኖሩ ከባህሉ ጋር ትንሽ ለምሳሌ እኛ የምናከብረው ያሁኑ በዓልና ድሮ ሲከበር የነበረው ወይም ትክክለኛ የገና በዓል ሲባል ትንሽ ያው ጋፕ ያለው ይመስለኛል እኔ ሳስበው። ምክንያቱም ገናን የምናከብረው እኛ ከበዓሉ አንጻር እንጂ ከትርጉሙ ትንሽ እንትን ያለ ይመስለኛል። ዶክተር ዳዊት አማረ በሳምሶን አድቨርታይዚንግ ስም እጅግ በጣም ከፍተኛ ምስጋና ነው የማቀርበው።